ራሳቸው እሱም አሁን ሩታም ከሌላ ሰው ጋር ሪሌሽን እንዲጀምር አይፈልግም። እሷም ደግሞ አንቺ ደግሞ ከሩታ ጋር ከሄርሜላ ጋር አብራ እንድትሆን አትገፋም። ቤቱን ለቆላት ወጣ እንጂ ማንም ወንበዴ ይዘሽ ነው ቤት ላይ አላላትም። ወንበዴ ማን ነው? ወንበዴ ዳኒ ወንበዴ አይደለም። ስለ ደስታ የምታውቀው ነገር አለ? ምን ከጎኗ ስላሉ ደበረ ስለደበረኝ ልጅቷ ከንገረኝ። ማንም ስለሌላት ሙሉ ቤተሰብ እናት ወንድም አላት። እውነታ ስለሌላት ሄዶ ከሄርሜላ ጋር እየተርመጠመጠ እውነቷ ስለሌላት እኔ መደግፋት ነበር። እየሰማኸኝ ነው? እኔ መደግፋት ነበር። አረ ግን የምታውቀው መች ነው ደግፋት? በቃ አንተ ትላንትና ደግፋት ስላንተ እኔ ብዬ መዘርዘር ለአንተ አልፈልግም። እየሰማኸኝ ነው? እሺ ስማኝ። ከሩታ ምንም ጥፋትም ታጣጥፋም እኔ ከሁለቱም እንትን ብዬ አላውቅም። ለአንደኛው ወገንተኛ ለአንደኛው ወገንተኛ ሆኜ አላውቅም። በቃ እኛ ደግሞ ማለት ነው ይኸውልህ ቡዜም እኔም ጥሩ ነገር ባደረገችበት ሰዓት ወግነናታል። ጥሩ ነገር አድርገሻል። በቃ ለእሷ ነበር የምንከራከረው። ግን የምታደርጋቸው ነገሮች እውነታ አይደለም። ይሄ አሁን ላይ አረን እኛ ደግሞ ለእውነት የቆንኩ ሰው ነኝ። እኔ ቡዜም ለእውነት ነው። አንተም ከእውነት ጋር አይደለም። አንተ ብትችል አሁን እኔ በምን እርግጠኛ እዩ። ስማኝ እናንተ ገና ናችሁ ሲጀመር። ግን የኔን ስም እንዳታነሱ። ስለማታውቁት ሰው ዝም ብላችሁ አታንሱ። እኔ በዚህ ልክ እምሄድ ሴት አይደለሁኝም። ልጅ ከእናቷ ምነጥል ሴት አይደለሁም። በመጀመሪያ ደረጃ እንዳው ብችል ከሷ ጋር የተቻለኝን እንዲኖርና የተቻለውን ነገር እንዲሆን እማደርግ ሴት ነኝ እንጂ ልጅን ከሷ ምነጥል ሴት አይደለሁም። ሲቀጥል ደግሞ መብትም የለኝም ከሷ መለየት። መብታለ የለኝም። አላየህም? ባልሰማው ባላየው ነገር ዝም ብሎ ባሉ ባልታ አትሂድ። ማን ፈረንጁና ደስታ በዚህ ያክል ይዋሻሉ ብዬ አላስብም። ምክንያቱም ቤት ድረስ ገብተው ሩታን አብርሃም ከሩታ ጋር ልጇን ተቀበላትና እኔ በቃ ልጇን ወስዶ ነው ያሳድገዋለሁ፣ ችግር የለውም እኔ ብያለሁ ወይ? እኔ እንደዛ ተብሏል። አሉባልታ ሄደው ለሩታ የነገሯት እንደዛ ነው። ገብቶሻል? አንቺ ለደስታሽ እኮ እንደዛ ነው። በቃ ከተለያያችሁ ተለያዩ፣ እንደዚህ ከሆናችሁ እንደዚህ ሆናችሁ። ትክክል እኮ ከተለያያችሁ ይለያዩ። አንቺ ለያየው ስማኝ፣ አንድ ሰው አብሮ መኖር ካልቻለ በፍቅር ተለያይቶ በሰላም መኖር አይችልም። ሁለቱንም ሰብስበሽ ተናግረሽ ተቆጥተሽ ወደ ቤት ማስገባት ካለብሽ አንቺ እኔ አይመለከተኝም። በቃ ለምን እንደሆነ ታውቃለህ? እንደማይመለከተኝ ልንገርህ። ብዙ ሄጄ ያልተመለሱ ልጆች ናቸው እነዚህ። ብቻቸውን ሆነው ደግሞ ይሞክሩት። የትኛው ጉዳት አለ የትኛው ጥቅም አለ ይሞክሩት። እነሱ ላይ እኮ ትዳር አልተጀመረም አይደል እንዴ? ሁሉም ትዳር ላይ ሲፋታ ስንስራ ልጆቻቸውን ማሳደግ ይችላሉ። አለመጀመሩ አይደለም። በዚህ ሰዓት እኮ ሩታን እኮ ከኔ በላይ ማንም የሚቀርባት የለም። ገብቶሻል? አመለካከቷ ትክክል እንዲሆን አርጋት። በትክክለኛ ነገር የምትናገረው ነገሮች ምናምኖች የሆነ ነገር እንዳለ ያስታውቃል። ገብቶሻል? ሰውም በዛ ላይ የተጫናት እንዳለ እኮ ያስታውቃል። ጥሩ መካሪ አይደለም። አንድ ነገር እስኪ ልበልህ። አንተ ለልጅቷ የሚያስቡ ከሆነ ደስታና ፈረንጁ እንዴት እንደዛ አወነባብደው እንዴት እንደዛ አስደንግጠውት መደንገጥ ነበረባት? ንገረኝ እስኪ። ሌባ ባይሆኑ እነሱ ይዘውት ሊሄዱ ካልሆነ በስተቀር ምን ታውቃለህ? ያ ነገር በመፈጠሩ ስለ ደስታ የምታውቀው ነገር አለ? ስለ ደስታ የምታውቀው ነገር አለ? ስለ ደስታ የማውቀው ነገር ቢኖር አንተን አብልቶ አጠጥቶ ብዙ ነገሮች አድርጎልህ አሁን ከድተኸው ከጀርባው እየወጋው እንዳለ ነው የማውቀው። እኔ ከጀርባው ማንም ምንም ቢለኝ ይኸውልህ ከፍታዬ ሊጨምር አይችልም። ዝቅታዬ ደግሞ ማንም ስላወረደኝ ስላወጣኝ ሊወጣ ሊወርድ አልችልም። ትክክል። ስለዚህ እኔ መናገር ያለብኝ እናገራለሁ፣ ማድረግ ያለብኝ አደርጋለሁ። ግን ልጅ ከእናቱ ምለይ ሴት አይደለሁም በጭራሽ። ለምን? እኔም ልጅ አለኝ፣ የልጅ እናት ነኝ። ከእኔ ልጅ ሲወሰድ ምን ያህል ስሜት እንዳለው አውቃለሁ። ስለዚህ አላደርገውም። እኔ ስሜን አታጥፉ። ጉዳቱን ካወቅሽ ማለት ነው ልጅ ኖሮሽ ከዚህ በፊት ብዙ ነገሮችን ታያለሽ ብያለሁ። አንድ ልጅ እስኪያድግ ድረስ ያለውን መልፋት መድከም ታውቂያለሽ ብዬ አስባለሁ። ያንን ነገር እያወቅሽ አንቺ አብርሃም ከሌላ ሴት ጋር ሆኖ እሷ እዛች ጋር ልጅ እያሳደገች ዝም ብለሽ የምትመለከችበት ምን ምክንያት? ቢያንስ እኮ አንቺ እኮ በሩታ በኩል ያሉትም ፋሚሊዎችን ሰብስበሽ እንደገና አነጋሽ ሁሉንም ሰብስበሽ አንድ ላይ ቁጭ አድርገሻቸው አላደረኩም። ከዚህ በፊት የምታውቀው ነገር አለ ዛሬ አንተ ወይስ አታውቅም? ያለፈው ታሪክ ወይ አታውቅም? ሜቢ እንደ አዲስ ልንገርህ፣ ብዙ ነገር ተፈጥሯል። ብዙ ነገር አድርጌያለሁ። አሁን እየሆንሽላቸው እንዳለሽ ነገር አላጠገበኝም። አሁን ሊያጠግብህም አይችልም። ሲጀመር አንተ እንዲያጠግብህም እኔ መስራት አይጠበቅብኝም። አንተ እንዲያጠግብህ ብዬ የሆነ ነገር ስህተት ልሰራ አልችልም። ትክክለኛውን ነው ማደርገው። ተለያይተው ይሞክሩት። እናንተ በቃ አታዋክቡ። እሷም ህይወቷን ትኑር በሰላም። የሆነ አይምሯን አስተሳሰቧን አትቀይሯል። ልጅቷ ምን ሆነች እስከምል ድረስ
ተቀይራለች አይደለ? ስህተት ሰራች። ያ ስህተቷ ዛሬ ላይ ጎቷታል። አሁንም ደግማችሁ በልጇ መጥታችሁ አትጉዷት። ልጁ መሀል አስወጡት። በቃ ከህይወታቸው መሀል ልጁን አስወጡት። ሌላ በተረፈ ደስታን መጠቀም ካለበት እሷን እፈልጋታለሁ የሚል ከሆነ ሌላ መንገድ ይፈልግ። ከእሷ የሆነ መንገድ አገኛለሁ ብሎ ካሰበ ሌላ መንገድ ይፈልግ። ፈረንጁም ቢሆን ንገረው። ትቀርበዋል አይደለ? ንገረው። ልጅቷ አስተሳሰቧን በስንስራት ረጋ እንድትል ያድርጓት። የማይሆን ነገር መርዛችሁ አይምሯን አትበክሏት። ምን ሆነች አሁን? እኔ እኮ ትክክለኛ ነገር እኮ ነው የተናገረች ያለችው። ህይወቷን እንድታብድ ያደረጋት እኮ አብርሃም እኮ ነው። ምን አርጉ? ዛሬ ይመጣል ከእሷ ጋር አብሮ አሪፍ ጊዜ ያሳልፋል ምናምን ነገር በቃ ጸዴ ነገር ተቷት እኮ ማለት ነው። ድጋሚ እሱን ህይወት በጠበጠች። ማነው እሱን ህይወት የበጠበጠችው? ሄርሜላ ጋቸው ምን ብላ ነው ሄደችው? ምን ብላ ወራች? ምን ብላለች? ይህን ነገር በግልጽ እንዲህ ብላለች ሳይሆን እንዲህ ብላ ነበረ ብላ በግልጽ ይኸውልህ አንተ በፊት ስህተት ሰራ፣ እኔ አልሰራም፣ ወንድሜ ትክክል ነው፣ በቃ ብዙ ነገር አድርጓል ብያለሁ ወይ አላልኩም?